ሰላም ጤና ይስጥልን ከኦሮሚያ ሚዲያ ኔትወርክ ዕለታዊ ዜና ይዘን ቀርበናል። ከዜናው ጋር ራሄል ግርማ ነኝ። ጠቅላይ ሚኒስትር ዶክተር አብይ አህመድ የኦሮሚያ ክልል ፕሬዝዳንት አቶ ለማ መገርሳና ሌሎች የልዑካን ቡድን አባላት ከኢትዮጵያውያንና ትውልደ ኢትዮጵያውያን ጋር ለመወያየት ወደ አሜሪካ ማቅናታቸውን ተከትሎ በየዕለቱ ያሉት መርሃ ግብሮች እየተከናወኑ መሆኑ ተገለጸ። በዛሬው ዕለትም በዋሽንግተን ዲሲ ከሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን የሙስሊም ማህበረሰብ አባላት ጋር ዶክተር አብይ አህመድ የሰላም ውይይት አድርገዋል። ጠቅላይ ሚኒስትሩ ከዓለም ባንክ ፕሬዝዳንት ጋር መወያየታቸውም ተነግሯል። በአሁኑ ወቅት ደግሞ በዋሽንግተን ዲሲ ካሉ የዳያስፖራ አባላትና የተለያዩ የፖለቲካ ፓርቲዎች ጋር ውይይት በማድረግ ላይ ናቸው። በቀጣይም በሚኒሶታና ካሊፎርኒያ ግዛቶች ጠቅላይ ሚኒስትር ዶክተር አብይ አህመድ እና ሌሎች የልዑካን ቡድኑ አባላት ከአካባቢው ከሚኖሩ የማህበረሰብ አባላት ጋር በተለያዩ ሀገራዊ ጉዳዮች ላይ ውይይት እንደሚያደርጉም ይጠበቃል። በኦሮሚያ የድንበር አካባቢዎች የሰው ሕይወት በሶማሌ ክልል ልዩ ኃይሎች እየተቀጠፈ መሆኑ ተነገረ። በጭናክሰን ወረዳ የሶማሌ ክልል ልዩ ኃይሎች በፈጸሙት ወረራ የአንድ ሰው ሕይወት ሲያልፍ 2 ሰዎች ደግሞ መቁሰላቸውን ምንጮች ከአካባቢው አድርሰውናል። በትላንትናው ዕለት የሶማሌ ክልል ልዩ ኃይል አረሳስተው ጥቃት በመፈጸም የአካባቢውን ነዋሪዎች እያወኩ መሆናቸውም ተነግሯል። የህዳሴ ግድብ ፕሮጀክት ዋና ስራ አስኪያጅ የነበሩ የኢንጂነር ስመኘው በቀለ ሞት እጅግ እንዳሳዘናቸው የፍንፍኔ ነዋሪዎች ገለጹ። አብርሃም ብሩ የነዋሪዎቹን አስተያየት እንደሚከተለው አዘጋጅቷል። ራሴ መቆጣጠር ነው ያቃተች። እጅግ በህልውናችን ላይ የመጡት አገሪቱን መግደል ማለት ነው። እሱ መግደል ማለት እና ብዙ ሰርቶ ውጤቱን በሚያስረክበን ጊዜ ገና ብዙ ነገር ከሱ እየጠበቅን እሱን ማጣት ማለት እኔ እንጃ በጣም ነው የተሰማኝ። ያን በረሃ ለህዝብ ብለው ለ100 ሚሊዮን ህዝብ ለኢትዮጵያ አሻራ ያሳረፉ ሰውዬ እዚህ ቦታ ላይ መሞታቸው በጣም ያሳዝናል። ዛሬም እነዚህ ሰዎች ከጋሬጣ ሾኮች ሆነው በየኮቴኮቴያችን ይሄዱ የተካተሉ እንደ ስጋታችን ትናንትና ያገኘኑ ደስታ ሊነጥቁ የሚፈልጉ ሰዎች ለምን መንግስት የሆነ እርምጃ ለመውሰድ አይሞክርም? ስሜቴ በጣም ከባድ ነው። የሚገርመው ነገር ሞት አይታየኝም ወይም እሱ ሞተ ብዬ የኢትዮጵያ ዓላማ ሐሳብ ወይም የአባይ ጉዳይ ይቆማል ብዬ የማስበው ነገር የለም። ምክንያቱም ማየው ህይወት ነው። ከዚህ በኋላ ሌሎች እልፍ አላፋት ኢትዮጵያን ኢንጂነሮች እንደሚፈጠሩና አባይ ደግሞ የታሰበለት ግብ ድረስ እንደሚደርስና ሌሎችም አንድ ጊዜ አይደለም አባይ 7 ጊዜ እንደሚገነባ ነው የማስበው። የእያንዳንዱ የኢትዮጵያ እጅ እዚህ ላይ መኖር አለበት። ለዚህ ጉዳይ ለዚህ እውነት ይሄን እውነት ለመፈለግና ለማውጣት በመንግስት ብቻ የሚተው አይመስለኝም። ደግሞ የምታየው ነው ህዝቡ ፍላጎቱ ስሜቱ ባይናገርም የሚታይ ነው። ሀዘኑ የሚታይ ነው። በኢንጂነር ስመኘው በቀለ ላይ የተፈጸመ ግድያ በሀገሪቱ ውስጥ በህዝቡ ግፊት እየመጣ ያለውን ለውጥ ለማደናቀፍ በሚፈልጉ አካላት ሊሆን እንደሚችል የግድብ ግንባታ ኢንጂነሮች ተናገሩ። ግድያውን ከውጭ ሀገራት ጋር ለማያያዝ መሞከር የማያዋጣ ነው ብለዋል። መለሰ ደሪብሳ በዚህ ላይ ተጨማሪ ዘገባ አለው። የኢትዮጵያ ታላቁ ህዳሴ ግድብ ፕሮጀክት ዋና ስራ አስኪያጅ ኢንጂነር ስመኘው በቀለ ባልታወቀ ሁኔታ መስቀል አደባባይ መኪናቸው ውስጥ ተገድለው መገኘታቸው አሁንም ማወዛገቡን ቀጥሏል። የፌዴራል ፖሊስ ኮሚሽን ኮሚሽነር ዘይኑ ጀማል የኢንጂነሩ ህይወት ያለፈው በጥይት ተመተው እንደሆነ አረጋግጠዋል። የማን እጅ እንዳለበት ለማወቅ ግን ምርመራው መቀጠሉን ነው የተናገሩት። ይህ በእንዲህ እንዳለ አንዳንድ ወገኖች ከኢንጂነሩ ግድያ ጋር በተያያዘ ጣታቸውን ወደ ውጭ ሀገራት ለመቀሰር ጊዜ አልወሰደባቸውም። ከኢንጂነሩ ግድያ ጀርባ የውጭ አካላት አሉበት እስከ ማለትም ደርሰዋል። የግድብ ግንባታ ባለሙያ የሆኑት ኢንጂነር ደረጀ ቤጊ ግን ጣታችንን ወደ ውጭ ሀገራት የምንቀስርበት ምንም አሳማኝ ምክንያት የለም ነው ያሉት። የግድቡ ስራ 2 ዋና ነገሮችን ያካታል። የሲቪል ስራና የኤሌክትሮ ሜካኒካል ስራን ያካታል። በተለይ ደግሞ የሲቪል ስራው በጣም የሄደ ከመሬት ላይ ያለው የግድብ አካሉን ከፍ ያለ ወደ ኋላ የማይመለስ ውሃ መያዝ የጀመረ ግድብ መሆኑን ግብጾች ከኛ በላይ በጣም ጠንቅቆ የሚረዱትና የሚያውቁት ነገር ነው። ሌላኛው ኢትዮጵያ
ኢንጂነር ስመኘውን በቀላሉ መተካት እንደሚችል ጠንቅቃ የምታውቅ ይመስለኛል። ለምን በኢትዮጵያ አሁን ከረንት ሊሆን በአሁኑ ጊዜ ከ2 እና ከ3 በላይ የግድብ ስራዎች እየተካሄዱ ናቸው። እነኚህም ግድቦች እየተካሄዱ ያለው በኢትዮጵያ ኢንጂነሮች እንደሆኑ ይታወቃል። ሌላኛው ግብጾች አሁን ከኢትዮጵያ ጋር ያላቸው ሪሌሽንሺፕ ወይንም ከኢትዮጵያ ጋር ያላቸው ዲፕሎማሲያዊ ግንኙነት ያደገበት መተማመኑ የተፈጠረበት ጊዜም ጭምር ስለሆነ እና የግብጽ ኢንቮልቭመንት በእኔ በሚመስለኝ በጣም አናሳ ከግምት የማይገባ ለዚህም የሚዳርግ ብዬ አላስብም። ኢንጂነር አየላ ደጋጋ በበኩላቸው ግድያው ሀገር ውስጥ ባሉ ለውጥ ያልተዋጠላቸው አካላት የተቀናበረ ለመሆኑ ብዙ ገፊ ምክንያቶች አሉ ነው ያሉት። እየሄደ ያለው ለውጥ ለማደናቀፍ የሚፈልጉ ኃይሎች ለውጡ ወደፊት እንዳይሄድ ለማደናቀፍ አላማ ያላቸው ለማሰናከል የሚፈልጉ ሰዎች ከዚህ በፊትም በዚህ 2 እና 3 ወራት ሲያደርጉት እንደነበረው ሁሉ ይሄንም የሆነ ትርፍ አግኝቶበት ፖለቲካ ትርፍ አግኝቶበት ለውጡን አደናቅፎ ህዝቡን በማበሳጨት ህዝቡም ደግሞ በዚህ ምክንያት ወደ አደባባይ ወጥቶ ከመንግስት ጋር ቅሬታ ውስጥ እንዲገባ ሴራ ይመስለኛል። ያም ሆነ ይህ ኢንጂነር ስመኘው በቀለ ከመገደላቸው ከቀናት በፊት ማንነቱ ባልታወቀ የፌስቡክ ገጽ የኢንጂነሩ ህይወት አደጋ ውስጥ እንዳለ መገለጹም ግድያው ሀገር ውስጥ ስለመቀናበሩ ማሳያ ነው እየተባለ ነው። በፊንፊኔ የኦሮሚያ ሚዲያ ኔትወርክ መክፈቻና በጃዋር መሐመድ የአቀባበል ስነ ስርዓት ላይ ለመገኘት 15 ወጣቶች ከባሌ ዞን ወደ ፊንፊኔ ጉዞ ጀመሩ። ወጣቶቹ ከባሌ ዞን ሮቤ ከተማ በመነሳት ዶዶላ ሲደርሱ ነዋሪዎች አቀባበል አድርገውላቸዋል። በተመሳሳይም የደንበል ከተማ ወጣቶችም በፕሮግራሙ ላይ ለመሳተፍ በእግር ወደ ፊንፊኔ ጉዞ መጀመራቸውን ምንጮቻችን ከስፍራው አድርሰውናል። ኦኤምን በፊንፊኔ በይፋ የሚመረቀው ሐምሌ 29 2010 ሲሆን ለበዓሉ አስፈላጊው ቅድመ ዝግጅት እየተደረገ መሆኑን የበዓሉ አዘጋጅ ኮሚቴ አባላት በቅርቡ መግለጫቸው ይታወሳል። ዕለታዊ ዜናው በዚህ ተጠናቀቀ። ሰላም።